ከካፍር ሴት ጋር ዚና ሰርቼ ነበረ ምንድነው ሁክሙ የሚል የሚያሳዝን ጥያቄ ነው። ይሄን ስራ የሚሰራ ለራሱ ሊያለቅስ ይገባዋል። ጥያቄው ራሱ አላሁ አለም ቀለል ያለ ያን ያክል ያላስጨነቀ ጥያቄ ነው የሚመስለው። የወንጀሉ ጸጸት ውስጡን ያቃጠለውና ያላቃጠለው ያላስቆጨው ሰው ከጥያቄው ማወቅና መረዳት ይቻላል። ሙስሊሞች አላህን ፍሩ። እስላም ስምና ልብስ ብቻ አይደለም። የአላህ ባሮች ዝሙት አይሰሩም። አላህ በተከበረው ቃሉ ቁርአን ላይ በግልጽ ነግሮናል። ወላ የዝኑን ብሏል። ዝሙት አይሰሩም የረህማን ባሮች ብሏል። አላህ ተባረከ ወተዓላ ወደ ዝሙት የሚወስዱ ነገሮችን የዝሙት መንገዶችን ነው የከለከለው። ወላ ተቅረቡ ዚና ዝሙትን አትቅረቡት ነው ያለው። ዝሙት አትስሩ ብቻ ሳይሆን ያለው ዝሙትን አትቅረቡት ነው ያለው። መንገዱን ራቁት ነው፣ ከሩቁ ሽሹት ነው ያለው። ሙስሊም የሆነ በሙሉ አላህን ሊፈራ አላህን ከሚያስቆጣ ነገር ሊጠነቀቅ ይገባዋል። ዝሙት አላህን ከሚያስቆጡ ነገሮች መሃል አንዱ ያልተፈቀደለት ማህፀን ላይ እንደሚፈስ የዘር ፈሳሽ አላህን የሚያስቆጣ ነገር የለም ተብሎ ያኔ ትልልቅ አላህን ከሚያስቆጡ ነገሮች መሃል አንዱ ነው ለማለት ለአላህ ሐያ ልናደርግ ይገባናል። ሜዳ ላይ ሰው ያየው ዝሙት አይሰራም። የሰው ልጅ እንደው ጥላ ቦታ ፈልጎ ነው ከሰው አይን ርቆ ነው የሚያደርገው። አላህ ተባረከ ወተዓላ ሐያ ያደረግለትም አይፈራም፣ አይከበርም። ቀብር አለ፣ ሲራጥ አለ፣ ጀሃነም አለ። መላእክቶችም ከኛ ጋር ሆነው ይከትባሉ፣ ይጽፋሉ። ስለዚህ ዝሙትን ልንጠየፈው ይገባል። አላህ ተባረከ ወተዓላ ጠያፍ ተግባር ነው ብሎናል። መንገዱ የከፋ ነው ብሏል። ዝሙትን የሚዳፈር ሰው ሌሎች በርካታ ወንጀሎች ውስጥ እንዲወድቅ ያደርገዋል። አንዴ በሩን ከከፈተው ነፍስ ማጥፋት ሊመጣ ይችላል። በሐራም አርግዘው ያስወርዳሉ። የሴት ልጅን ክብር መንካት ይሆናል። የሴት ልጅን ህይወት ማበላሸት ይሆናል። አንዴ ከጀመሩት ደግሞ በቀላሉ ላይለቅም ይችላል። አንዲት ወንጀል ከተሰራች እህቴን ትላለች፣ ጨምር ሌላም ስራ ትላለች፣ ጨምር ሌላም ስራ ይላል ተብሏል። ስለዚህ ዝሙትን ራሱን የዝሙት ሰበቦችን ሊርቅ ይገባዋል ወጣቱ። ዛሬ ወጣቱ ብቻ አይደለም አላህ አክብሮት የዳረውም ጭምር እየተልከሰከሰ እየተነጃጀሰ ነው በየቦታው። በጭራሽ ደግሞ ከሙስሊም ጋር የማይሄድ ስሙ ሊጠራ ሁሉ የሚዘገነን ተግባር ነው። ፈተጀነቡ ማላ የሊቁ ቢሙስሊም ያሉት ኢማሙ ሻፊዒ ለዚህ ነው። ከሐራም ከቆሻሻ ተግባር ከዝሙት ተጠበቁ፣ ራቁ፣ ተጠንቀቁ። ሴቶቻችሁም እንዲጠበቁ አድርጉ። እናንተ ከተጠበቃችሁና ከተጠነቀቃችሁ ከተጠየፋችሁት ካራቃችሁት ሴቶቻችሁም ከእንዲህ ነገር ይርቃሉ። አንተ ከተነጃጀስክ የሰው ቤት ካንኳኳህ ያንተ ቤትም ይንኳኳል። ያንተ ሴቶችም ይደፈራሉ። የሰውን ቤት ያንኳኳ የሱን ቤት ይንኳኳል። ሰው ቤት ላይ ብዙ ሺህ ብር ከፍሎ ዝሙት የሰራ የሱ ቤት ላይ ያለ ብር ወይም ደግሞ በ25 ሳንቲም ቤቱ ላይ ዝሙት ይሰራል ተብሏል። ተጀነቡ ማላ የሊቁ ከሙስሊም ማይጠበቅን ነገር ራቁ፣ ተጠንቀቁ ተብሏል። ዝሙት ብድር ነው፣